አብሽዬን ስትተዋወቅ በእግዚአብሔር ፊት ምንም አጋጣሚ የሚባል ነገር የለም። ግን በጣም ቃይወስ በጣም ዳውን የሆንኩበት ሞመንት ነበረ። በጣም በቃ እንዴት ልበላችሁ ስብርብሬ የወጣበት ሞመንት ነበር። ሰው የሚያውቀኝ ሶሻል ሚዲያ ላይ በጣም ደስተኛ ሆኜ በቃ እንዴት ነው ልጅ ማድጋልኛለች የሆነ ፋይናንሻሊ ስቴቢሊቲ እየመጣ ነው ምናምን በቃ በጣም እንዴት ነው ምቹ የሆነ የብዙ ጊዜ ህልሟን ምናምን አቺቭ እያደረገች እየመጣች ያለች ሴት ግን ዲፕ ዳውን ኢንሳይድ በቃ አይ ዋዝ ኢን ፔን የእውነት አይ ዋዝ ኢን ፔን ነው። አንዳንድ ስራዎች ተበላሽተውብኝ ሀሳቤ ነበር ወደ ቻይና ለመሄድ ነበር። ምን ሲያቀብኝ ወደ ዱባይ እንጂ ካላክ ግን ጌታ የቀጠራት ቀን ነበረች። እሱን እንዳገኝ ሳይሆን ጌታዬን እንዳገኝ ዋናዬን የማገኝበት ቀን ነበርና እንደ ዛሬ ዱባይ ገብተን ነው ከሆነ ላይክ ኢንስታግራም ላይ አየው ይሆንና ከዛ ዲ ማረግ ዱባይ መጣች ነው ወይስ ዋና በቃ ከነገ ጀምሮ የምትፈልጉበት ቦታ ካለ እኔ አልቲጂ ጋይስ ነው ማለት የትም አያውቀኝም ባይዘው ይሲያን ማለው ምን ያውቀው ነገር የለም አብር ስለኔ እንደን እኔ መግዛት የምፈልጋቸው እቃዎች ቦታዎች ጋር ሊወስደኝ የመጣው ሰው ከዛ በልቡ ሞላው መሰለኝ ብቻ የምንገዛውን ነገሮች ምናምን አብረን አየን። በጣም ተንከራተተ። በጣም ሼም ያዘኝ። በቃ የትም ሳያውቀን ልጅ እየለፋ ይቅብል ምናምን አልኩ። ኧረ ኢትስ ኦኬ ዶንት ዱ ሺ አታስቢ ዶንት ወሪ ምናምን አለ። ዛራት ካልበላን ምናምን አለ። እሺ ብለን ራት እየበላን we were just talking ስለ ህይወትና ስለ ምናምን ግን like for the first time እግዚአብሔር ምስክር ነው ማለት ጌታ ያለው በእኛ መሀል አይደለም እና ለመጀመሪያ ጊዜ ምንም ሳላወራ የልቤን የተረዳኝ ሰው ወዝ አብርሽ